ትርሲትና እናቷ ከ20 ቀን በኋላ ወደ ካናዳ ምርመራ ትሄዳለች ብለው ሲጠብቁ አቶ ግርማና ልጁ ዛሬ ግን ምንም ነገር ሳይሰሙ ካናዳ መሆኗን አውቀዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 16ን ትርሲት ድራማን ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን ታስቀምጡ በአክብሮት ተጠይቃለሁ። አቶ ግርማ በኃይል በሩን ሲያኳኳ እናትዬ ምንም ያላወቀችው በሩን ስትከፍት አቶ ግርማ ነበረ። አቶ ግርማ ለብዙ ጊዜ ኬንያ ለስራ ሄዶ መቆየቱንና በዛ አጋጣሚ ደግሞ ትርሲትዬ ከሀገር ወጥታ ሕክምናዋን ታደርጋለች ብለው ጫፍ ላይ ሲደርሱ ዛሬ ግን አቶ ግርማ በሩን አንኳኩቶ ፊት ለፊት መጥቷል። ዛሬ ምንም ማድረግ ያልቻለችው እናት ሆዬ ቶሎ ለኩሪቤል ትደውላ ጉድ ሆነናን፣ ጉድ ተሰርተናል፣ አቶ ግርማ ወደ ቤት መጥቷን በማለት ነግረዋለች። ይህን እንደሰማ ቶሎ በርቀት በሩጫና በፍጥነት ወደ ትርሲት ቤት ካቀና በኋላ አንተ አውሬ ሰውዬ ምንም ነገር አደርጋለሁ ብለህ ወይም የትርሲትን ሕክምና አሰናክላለሁ ካልክ እውነቴን ነው ምልህ የልጅህን መቃብር ራስህ እንደቆፈርከው እንድትቆጥረው አስባለሁ ወይም እንድታስበው አስጠነቅቃለሁ ማለት እርግጥ አድርገው ኩሩቤል ይነግረዋል። እንዴት ነው የናቀኝ? ይሄ ልጅንማን ዋጋውን መስጠት አለብኝ በማለት ዛሬም ነገም ሀሳብና ትሳሌው ሆኗል። ላምሮት ሁሌም የምታስበውና የምታልመዋ ዛሬ እጅጉን በጣም በደስታ ሆናለች። እስከ ዛሬ ሲያሰቃዩኝና ሲያናድዱኝ የነበረውን አሁን እጥፍ በጥፍ ልበቀላቸው አስቤያለሁ በማለት ለአባቷ ትነግራለች። ለምን አልነገርሽኝን? ይህ ሁላ ሲሆን ሲላትም እኔም ችግር ውስጥ ነበርኩ። በዛም አጋጣሚ የምችለውን አድርጋለሁ። ቤቱ በትርሲት ስም ሳይሆን በማየ ስም ነው ስትለውም በስልክ ያነገረችውን በአካል ታረጋግጥለታለች። እንዴት አድርገው ዶክሜንቱን ማግኘት እንዳለባቸው አባትና ልጅ ሲመካከሩ ላምሮት ዶክሜንቱን አሁን ከፈለክ ነገ አመጣልሃለሁ በማለት ትነግረዋለች። እንዴት እንደሆነ ማሚ ያስቀመጠችበትን ሎከር ቁልፍ አስቀርጬ ሌላ ቁልፍ ይዤ መጥቻለሁ። ስለዚህ አንተ አምጪ በለኝ እንጂ ይችን ነገር አደርግልሃለሁ በማለት ትነግረዋለች። አባትም በልጁ ተንኮልና ሴራ መልካም ነገር የምሰራ መስሎት ይሁን ባላውቅም በጣም ደስ ብሎት በቅፉ ከያዛት በኋላም በቃ አሁን ኩሩቤል እየጠራች ስለሆነ ላግኘው ትለዋለች። ክሩቤልም አባትሽን የማታስቆሚው ከሆነ ተንግዶ ወዳ ለሚመጣብሽ ጉድና ግንትን አንቺ ራስሽ ትወጫለሽ ሲላትም ይነግራታል። ላምሮትም እስከ ዛሬ ያላትን ነገር ሁሉ በተግባር ስተገብርና ካሁን በኋላ እሷን እንዳያስገቧትና ራሳቸው ጣጣቸውን እንዲጨርሱ በግልጽ ትነግረዋለች። ምንም ብትለው ግን ክሩቤል የፈለግሽው ማለት ትችያለሽ፣ አንድ እርምጃ እራመዳለሁ ቢላቶ ግርማ አንቺ ራስሽን የምታገኘው ዘብጥያ ወይም እስር ቤት ነው በማለት ይነግራታል። እሷም እሺ ብላ አስተካክላለሁ ከሰማይ በማለት ትመልስለታለች። ሚስት ሆዬ ፊት ለፊቱ ቆማ እባክህ ይቅር በለኝ፣ ቤቱን እንደዛ ያደረኩት የልጃዬን እንደዚህ እኮ ነው እንዳይቀርብ ብዬ ነው እንጂ እዳውን እንደከፈን ወደ ቤታችን እንመለሳለን፣ እንዲሁም ሌላ ትርፍ ብር አይቀበሉንም በማለት ትነግረዋለች። እሱም ይሄ ነገርማን በህልምሽ መሆን አለበት፣ እኔ ልጅሽ ምን ቸገረኝ ታውራ ብትቀር፣ አሁን ይህን ነገር ካላየሽ ታውራ እንኳ በህይወት እንዳቆይ አድርገሽ እንድገላት እያስገደርሽኝ መሆኑን እንድታቂ እፈልጋለሁ በማለት ግልጽ አድርጎ ይነግራታል። ሁሉም ነገር ድብልቅልቅ ያለባት ሌላ ደግሞ ተባልሽ ወልጃለሁ ያለች ታጉ የምትባል ሴትዮ የዲኤንኤን ምርመራ ይዛ ፊት ለፊት በር ላይ ቆማለች። እሷም ግራ ገብቷት ይሄን ድራማሽን ሌላ ቦታ ሞክሬ እዚህ አልተሳካልሽም በማለት ትመልስላታለች። እሷም እሺ ብላ ምንም ልታምናት ፈቃደኛ ታጉ ግን ለካንሰር በሽታ የተያዘችና እንዲሁም ልትሞት 2 ወራቶች የቀሯት መሆኑን ማንም ሰው አያውቅም።
ነገር ግን ከመሞቷ በፊት የልጇን ሕይወት ማስተካከልና እንዲሁም እውነታውን እንዲታቅ ትፈልጋለች። እስከዛሬ ልጇን አንዳም ነገር ስለ አባቷ ብላት አታውቅም። ዛሬ ግን ልጆቹ ወይም ሚስቱም ስላተቀበለቻት ለልጇ እውነቱን ልታናግራት ጥናትሽን ቁመሽ ነይማን እስኪ ጉልበቴ ላይ ተኝ በማለት ጉልበቷ ላይ ተኝታ እያሻሸቻት ስለ አባቷ ዛሬ እውነቱን እንደምትነግራት ቃል ትገባላታለች። ልጅቷም ለረጅም ዓመታት ስጓጓ የነበረው ስለነበረ እሺ ብላ ተተኝታ በማለት የእናቷን ወሬ ትሰማለች። እሷም እንዲህ በማለት ትጀምራለች። ያን ግሮሰሪ ብዙ ላይፍ አሳልፌበታለሁ። ከዛ ውስጥ ግን የአባትሽና የኔ አንዱ ነበር። አባትሽ በጣም ኩራተኛና ሀብታም ነበር። ይህም ቢሆን ግን ሌሎች አስተናጋጆች ወይም ወይተሮች እንዲያስተናግዱት አይፈቅድላቸውም ነበር። ያም እልክ አስያዘኝ። እንዴት ወንድ ሆኖ እንደዛ ቡና ቤት ለምንሰራና እንዲሁም ተሽቀርቅረን የማታ አሻንጉሊት መስለን ለምንወጣ ልቡ እንዴት አይደነግጥም በማለት እልክ አስያዘኝ። አንድ ቀንም እኔም ተፈታተንኩት። እሱም ሞቅ ብሎ ሳይሆን ቀማምሶ ሁሌ ወደ ቤት የሚመጣ ሲሆን ነገር ግን አንድም ቀን ራሱን እንደዛ አደገኘዋለሁ ብሎ አስቦ ማያውቅም ነበር። እኔም የወንድነቱን በደንብ ተፈታተኝ አብሬው ተኛው። በአንድ ቀን ስተት አንቺም ተወለድሽ። ከዛም አባትሽ ብዙ ዓመታት ሳይቆይ በህይወት አለፈ። እናትሽ ወይም የእህት ሌላ እህት ወይም ወንድም አለኝ ስትላትም አዎ አንድ እህት አለችሽ። አሁን አባቴ የት ነው ስትላት አባቷ በህይወት እንደሌለና ዛሬ ግን ሚስቱ ጋር ሄጄ አላቅሽም ወይም አላምንሽም አለችኝ። እሷም እናቴ ችግር የለውም እናቴ ወይም እህቴ አሁን ከማጋ ነው የምትኖረው ስትላትም አሁን ከቀደም ካለው ከባሏ ጋር አንድ ልጅ ከወለደች በልጋ ነው የሚኖረው። እሱም አውሮፓን የሚኖርና ነገር ግን እሱ ከመጣ በኋላ አባትሽ ወይም እሱ እንደሞተ ትነግራታለች። አውሬና በጣም መጥፎ ሰው ነው፣ ልትጠነቀቂው ይገባን በማለት አንድ ባንድ የአባቷን ታሪክ ትነግራታለች። እሷም እታጉዬ ችግር የለውም ምክንያቱም ልጅ እናቷ ከ2 ወር በኋላ ህይወቷ እንደሚያልፍ ምንም ነገር የምታውቀው ነገር የለም። እሺ ብላ ሁሉንም ነገር ከሰማችና ካዳመጠች በኋላ እናቴ አንቺ አትሰቢ፣ ሁሉም ነገር ለበጎ ነው። እኔ አሁንን ልጅሽ ደርሼልሻለሁ። ከጉልቱ በተሻገረ አንቺ ካመመሽና እኔ ስራ መጀመር እችላለሁ በማለት እናቷን ታጽናናለች። ሄማን በፍጹም አይሆንም፣ ነገ ጧት ቤቱን አሳይቼሽ ተንግዲህ ወደ እንግዲህ የሚመጣውን ነገር አብረሽ ትቀበያለሽ በማለት ቃል ትገባላታለች። እሷም ልጅም እሺ በማለት እናቷ ጋር ገደፍ እንዳለች እዛው በሀሳብ አባቷን ሳታየው በህይወት ማለፉ እጅጉን እያሳዘናት እዛው እንቅልፍ ይወስዳታል። ትርሲት እንዲህ በማለት ዛሬ አባቴ ቢሞትም ነገር ግን ዛሬም እኔን እገልሻለሁ እያለ እያስፈራራኝ ነው። አቶ ግርማ አባቴን እውነት ይግደለው ወይስ አይግደለው ባላቅም ነገር ግን ዛሬ እኔን እገልሻለሁ እያለ እያስፈራራኝ ነው። ከዛም አለፈ። ዛሬ ግን ምን ማድረግ እንዳለብኝ ግራ ገብቶኛል። ነገር ግን ሁሉንም ሀብት ትተንላቸው ለምን አንወጣም በማለት ይህ በፍጹም መሆን እንደሌለበትና ነገር ግን ትርሲትዬ ጎዳናም ቢሆን ሰላም ካለውና እንዲሁም ጭቅጭቅ ከሌለው ሰላምና ሙቀት እንዳለው ትናገራለች። ቢሆንም መታከሟን ለሷ ለእናቷ ግዴታ ነው በማለት ልጅ ትመልሳለች። እሺ በማለትም ዛሬ እንግዲህ ኪሩቤልን አግኝታ መቼና እንዴት እንደሆነ ትርሲት በረራ እና ከማን ጋር እንደምትሄድ ትጠይቀዋለች። ከእናቷ ጋር እንደምትሄድና ከ10 ቀን በኋላ ትኬቷ እንደተቆረጠ ይነግራታል። ለአምሮትም ለአባቷ ከነገረችው በኋላ እቅዳችንን ቀይረን ለምን ሁለቱም ተያይዘው ካናዳ ሲሄዱ እዛው ያሉበት እንዲቀሩ አናደርጋቸውም በማለት ቃል ትገባለታለች። እንዲሁም በቃ ይሄ የተሻለ ሴራ ሀሳብ ነው በማለት ተስማምተው በቃ ኪሩቤል አባቴ የትርሲትን ሕክምና ጉዳይ አያሳስብም ከእናቴ ጋር ሄዳ እንደምትታከምም ነግሬዋለሁ ብላም ታሳምነዋለች። ኪሩም እሺ ጥሩ አርገሻን ይሄ የተሻለ ነው ላንቺ በማለት መልስ ይመልስላታል። ነገር ግን የትርሲት በረራ ዛሬ ነበረ። ማንም ሰው ሳያይ ተቃቅፈው እናትና ልጅ ተለቃቅሰው ኪሩ ወደ ኤርፖርት ሸኝቷል።
በሰላም መግባቷና ለ24 ሰዓት በረራ እንዳደረገች እንዲሁም ትራንዚት እንደሆነ ድካም እንደተሰማትና ለኪሩ ደውላ እንድትነግረው ተናግራ ትርሲት ትተኛለች። እናትም በጣም ደስ ብሏት ለኪሩ ደውላ ትርሲት በሰላም መግባቷንና እንዲሁም በሰላም እንደገባይ ስትነግረው አቶ ግርማ ከኋላ እየሰማ ነበረ። ከዛም በጣም የሰማውን ነገር ማመን ተስኖት እነሱ እንደሄዱ የሁሉም የሴራቸውን አካል እንደሚያጠናቅቁ አስበው፣ ነገር ግን ነገርየው ሁሉ በአጭር ሲጸናገፍባቸው በጥፊ ይመታትና ተንግዶ ወዳ እገልሻለሁ፣ አንቺንም ሆነ ልጅሽን በዚህ በምድር ላይ እንድትኖሩ አልፈቅድላችሁም